ሰበር ዜና በ1.7 ቢሊዮን ብር ግዙፍ የማጭበርበር ወንጀል የተጠረጠሩት የፊንቴክ ባለቤቶችና ታዋቂ አርቲስቶች ጉዳይ። በአዲስ አበባ እና በድንበር ተሻጋሪ ወንጀል የተሳተፈው ይኸው ቡድን ከ200 በላይ ዜጎችን ለከፍተኛ ምዝበራ መዳረጉ ተረጋግጧል። የኢትዮጵያ ፌዴራል ፖሊስ ባደረገው ጥልቅ ምርመራ ፊንቴክ ኢንቨስትመንት በተባለ ድርጅት ስም የተፈጸመውንና ሀገሪቱን ያነጋገረውን የ1.7 ቢሊዮን ብር የማጭበርበር ወንጀል አጠናቆ ለአቃቤ ሕግ መላኩን አስታውቀዋል። የድርጅቱ መስራችና ባለቤቶች የሆኑት ዳንኤል ዮሐንስ እና ግርማይ ገብረ ሚካኤል የተባሉ ግለሰቦች በ19 የተለያዩ የወንጀል አይነቶች ክስ ተመስርቶባቸዋል። ዳንኤል ዮሐንስ በአሁኑ ወቅት በማረሚያ ቤት ሆኖ ጉዳዩን እየተከታተለ ይገኛል። ግርማይ ገብረ ሚካኤል ግለሰቡ ከዚህ ቀደም በ2010 የደቡብ አፍሪካ ዓለም ዋንጫ ወቅት አስካሉካን በተባለ ድርጅት ተመሳሳይ ወንጀል ፈጽሞ በኢንተርፖል ተይዞ የነበረ ቢሆንም አሁን ላይ ዳግም ተሰውሮ ፍለጋ እየተደረገበት ነው። ተጠርጣሪዎቹ ተጎጂዎችን በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዱ ተጎጂ እስከ 1.36 ሚሊዮን ብር ለቅድመ ክፍያና ለታክስ በሚል ተቀብለዋል። ከቻይናው ዲሊፉ ኩባንያ ጋር ምንም አይነት ውል ሳይኖራቸው በውሸት ሰነድ ህዝቡን ሲያታልሉ ቆይተዋል። በመስቀል አደባባይ የታዩት መኪኖች ከተለያዩ ቦታዎች በቱሪስት የመጡ እንጂ የድርጅቱ እንዳልሆኑ ፖሊስ አረጋግጧል። በጅቡቲ አልፈቲዞ የተባለ ድርጅት በመክፈት መኪናዎችን በ10 በመቶ ከፍለው በማውጣት መልሰው እዚያው በመሸጥ የገንዘብ ማሸሽ ወንጀል ፈጽመዋል። የድርጅቱን የሐሰት ገጽታ በመገንባትና ህዝብ እንዲታለል በማድረግ የተጠረጠሩ ታዋቂ ግለሰቦችም በቁጥጥር ስር ውለዋል። እነዚህ ግለሰቦች እያንዳንዳቸው 8 ሚሊዮን ብር የሚያወጣ የቪንስሊ ኬዮስ መኪና በስጦታ በመቀበል ወንጀሉን አሳልጠዋል ተብሏል። ተጠርጣሪዎቹ 1 ሰለሞን ቦጋለ 2 ትኳ ዳንኤል ተገኝ 4 አብርሃም ግዛው 5 ይገረም ደጀነ 6 መንሱር ጀማልና 7 ካሊድ ናስር። ፍርድ ቤቱ በእነዚህ ግለሰቦች ላይ እስከ መጋቢት 30 ቀን 2018 ድረስ የጊዜ ቀጠሮ ሰጥቷል። የፌዴራል ፖሊስ ይህንን ውስብስብና ድንበር ተሻጋሪ የገንዘብ ማጠብ መዮጊዮዬ ወንጀል ለመርገጥ ከፍትህ ሚኒስቴር ጋር በቅንጅት እየሰራ መሆኑን ገልጾ ለህብረተሰቡም ምስጋና አቅርቧል።